አብዛኛው የታሪክ ጊዜዋን አጠር ያሉ ሰዎች ለረጅም ዘመናት የመሯት ኢትዮጵያ በቅጽል ስሙ ቾምቤ በመባል የሚታወቀው መንግስቱ ኃይለማርያም ለ17 ዓመት ህዝቧን አስጨንቆ መሬቷን አንቀጥቅጦ በመምራት የታሪኳ ተቋዳሽ እንደሆነ አይዘነጋም። ስለ ቁመት ካወራን ኃይለማርያም ደሳለኝ መለሉ አልነበረም እንዴ እንደምትሉኝ አልጠራጠርም። እርግጥ ነው ኃይለማርያም ደሳለኝ መለሉ ነው። ነገር ግን አገሪቱን በቁመቱ ልክ መርቷል ለማለት ሼምለስ የሆነ ጭንቅላትና ህሊናን ይጠይቃል። ምክንያቱም አትችልም ለማለት በ7 ምክትል ጠቅላይ ሚኒስትሮች ይታገዝ እንደነበር ታሪክ አይረሳውም። ሰዎች መንግስቱ የሚለውን ስም ሲሰሙ ስለ ሰውየው ስብዕና የተለያዩ ብየና ሲሰጡ ይታያል። ቆራጡ፣ ቆራጣ ባሪያ፣ የድሃ አባት፣ አራጅ፣ ፈርጣጭ፣ አገር ወዳድ ወዘተ። ጥሎባቸው አምባገነኖች ከስማቸው ፊት ረጃጅም ማዕረግ ማክተተልን ይወዳሉ። ሀገር እየመሩ የሰፈር እድር ሳይቀር የበላይ ሰብሳቢ ጠባቂ መሆኑን ይሻሉ። መንጌም ከስሙ ፊት ረጃጅም ማዕረግ እንደነበረው አንዘነጋም። ነገር ግን ማዕረጉን በመጥራት ጊዜ ላለማባከን መንጌ እያልን ጨዋታችንን እንቀጥላለን። ደርግ የአፄውን ወንበር በኩዴታ ገልብጦ ንጉሱን በሰማያዊ ቮልስ ከሸኘ በኋላ ራሱን ጊዜያዊ አስተዳደር በማለት ስልጣን ኮርቻው ለፊት አለ። ጊዜያዊ አስተዳደር በሚል ስም ሀገሪቱ መብራት የጀመረው ደርግ ወንበሩ ነው መሰል ለማንኛውም ስልጣን ጠቃሚ ነው በሚል እሳቤ ለ17 ዓመታት ሀገሪቷን በሶሻሊስት ርዕዮተ ዓለም እያካለለ በመምራቱ አይዘነጋም። ደርግ ወይም የሰዎች ስብስብ የሚለውን ስያሜ ከግዙ የተዋሰው አገዛዙ እምነትና ርዕዮቱን ግን የቀዳው ባህር ማዶ ተሻግሮ በቅጡ ከማያውቃቸው ሶሻሊስት ሀገራት እንደነበር አይዘነጋም። እንደሚታወቀው ስልጣን ኃይልን የመጠቀም መብት ነው። መንጌና ጓዶቹ ያደረጉት ይሄንን ነው። የሶሻሊስት ርዕዮተ ዓለምን በቅጡ ያልተረዱት መንጌና ጓዶቹ የማያደግ ልጅ አራስ ቤት እያለ ዳንኪራ ይመታል እንዲሉ ስልጣን በያዙ ማግስት ዘውዳዊ ስርዓትን በማምራት ኢትዮጵያ ባንዲራዋ ላይ ያለውን የፈረደበት አንበሳ በመዶሻና ማጭድ ስላሴዎችን በሌኒን ማርክስና ኤንግልስ እንዲሁም ጥቁሩን መጽሐፍ በቀዩ ኪዳን ለመለወጥ ሁለቴም አላሰቡ። መንግስቱ ለምረት ተቋማት ጥሩ አመለካከት እንዳልነበረው አይዘነጋም። ሪሊጅን ኢዝ አን ኦፒየም ወይም ሃይማኖት አደንዛዥ እጽ ነው ከሚሉት ወገኖች ነበር። አውቀው ይሁን ሳያውቅ ከጥቁር መጽሐፍ የኮረጁት ነገር ቢኖር ሁለት ያለው አንዱን ውስጥ የሚለውን ብቻ ነው። አገሪቱ ሀብት ስላልነበራት ድህነቱንም ቢሆን ለማከፋፈል ግን አልቦዘኑም። ከሚስት በስተቀር ሁሉም ነገር የጋርዮሽ ለማድረግ የተቻላቸውን ያህል ተፍ ተፍ ማለታቸውን አንረሳ። ወደ ሲኦል ሲሄዱ እሳት በሳት ነው መንገዱ እንዲሉ መንጌ ተራማጅ ለመሆን የሞከረው የኦርቶዶክስ ክርስትና እምነትን በመተናኮስ ነው። ለዛም ይመስላል በአንድ ወቅት ጎረቤቱ ወይም አጥቢያው የሆነውን ግቢ ገብርኤል ቤተክርስቲያንን ድምጻችሁ እየረበሸኝ ስለሆነ ድምጻችሁን ቀንሱልኝ፣ ከቻላችሁ አጥፉልኝ ያላቸው። መሪ ሃይማኖት የለሽ ኤቲስት ከሆነ ከባድ ነው። ምክንያቱም ጣራው እኔ ነኝ ብሎ ስለሚያስብ ያሻውን ለማድረግ የሚያማክረው ራስና ራሱን ብቻ ስለሚሆን። ምድር ያፈራቻቸው አምባገነኖች አንድ የሚያደርጋቸው ነገር ቢኖር ፍርሃታቸው ነው። መንጌና ጓዶቹ ደግሞ ጨካኝና አምባገነን ለመሆን በቂ ፍርሃት ነበራቸው። ለዛም ይመስላል ለምሳ ሲያስቡን ለቁርስ አረግናቸው ሲሉ ቀድሞ መግደልን ፕሮሞት ያደርጉ የነበረው። መርሃቸው ያለምንም ደም ኢትዮጵያ ትቅደም የሚል ቢሆንም አብዮት አደባባይ ማፍሰስ በጀመሩት ቢኖር ነበር ሀገሪቷን ምን ያህል ኤራ አርገዋት እንደነበር ያሳዩን። ሰላማዊ ኢትዮጵያን እያሉ ቀይ ሽብርን ያፋፋሙብን። አሁ ኢትዮጵያ ትቅደም እያሉ ህዝቡን የፊደል አርበኛ ለማድረግ ቢሞክሩም በጎን በኩል ወጣት አፍሮና አንባቢ ኮንክ ኢህአፓ በሚል ስም አስረሹን የፍየል ወጣትን ያዘፈኑብን። አንድ የማይካድ ሀቅ ቢኖር መንጌ አዲስ አበባ ስለተወለደ ዘር ለገበሬ ነው ከሚሉት ወገን እንደነበረ ግልጽ ነው። ለዛም ይመስላል ወዳጆቹ መንጌ ዘርን ሳይሆን ፊደልን ያስቆጠረን ሲሉ የሚሰማው። ሌላው ተያይዞ መርሳት የሌለበት ነገር ቢኖር ከፊደሉ እኩል ስፍር ቁጥር የሌለው መከራና አስክሬንን መቁጠራችን ልብ ይሏል። በኢትዮጵያ ታሪክ ለሬሳ የጥይት የቀበዝ ዘመን ያ ጊዜ እንደነበር አይረሳም። በለብነት የማይታመው መንጌ ከባንኩ ይልቅ ለታንኩ መጠነ ሰፊ ፍቅር ነበረው። ህዝቡ ደግሞ በፍርሃት ተሸብቦ ቢሆን ከልባቸው ባይታወቅም በአብዮቱ ፍቅር ክንፍ ያሉ በርካቶች ነበሩ። አምልኮተ ሐሳብ ውስጥ ገብተውም የነበሩ አይታጡም። አንዳንዶች እንደ ሀገሩ ይኑሩ እንደ ወንዙ ይሻገሩ በማለት ካለ አብዮቱ አይነጋም ሌሊቱ ይሉት ፈልት ውስጥ በመግባት
ምንም እንዳልተፈጠረ በማስመሰል ለችግሩ ጆሮ ዳባ ልበስ በማለት ዘመናቸውን ይገፉ ነበር። የመንጌና የጓዶቹ አካሄድ ያላማራቸው ደግሞ ሳይመሽ መጮህ የጀመረ ጅብ ሌሊት እንዴት ሊያደርገን ነው ጎበዝ የልክም ልክ አለው በማለት ገሚሱ የከተማ ትጥቅ ገሚሱ የጫካ ትጥቅን መቀላቀሉ አይዘነጋም። እንደሚታወቀው ጦርነት ዋጋው ውድ ትርፉ ኪሳራ ነው። ይሁንና በየትኛውም የታሪክ አጋጣሚ ኪሳራና ብረትን በመፍራት ህዝብ ከአምባገነኖች ጎን አብሮ ሲሄድ ታይቶ አይታወቅም። ምክንያቱም አንድ ማህበረሰብ እንደ ማህበረሰብ የሚያስበው በነፃነትና በአፈና መካከል በመወዛወዝ ወይም በመልከስከስ ከጭቆና እንደማይዳን ስለሚያውቅ ነው። ለሁሉም ጊዜ ያለው እንዲል ጠቢቡ ሰለሞን የነ መንጌ ጀንበር መጥለቅ ስትጀምር መንጌ ጦርነቱና ህዝቡ ጥያቄ ቁም ስቅል ሲያሳየው ከተሜው ጉድ መጣ 83 መጣ ባለ ጂንሱ ሲሄድ ባለ ቁንጣ መጣ ሊዘፍን ካፉን ሲያሟሽ ወያኔ በፊናው ደርግ ሲጠቀምበት የነበረውን የዶሮ ጣቢያ ጀግና ኢህአዴግ ሰራዊት ተቆጣጥሮታል ግንቦት 1983 ዓመተ ምህረት ለማለት አንድ አሙስ ሲቀረው ለመጣው ለሄዶ በማሽቃበጥ የሚሰለፈው ደግሞ ደርግ ያሳደገው ሌባ ኢህአዴግ ይቀጣዋል ለማለት የሙዚቃ መሳሪያውን ሲቃኝ መንጌ እንደ አፄ ቴዎድሮስ ራሴን አጠፋለሁ የሚለው ሐሳቡን ቀይሮ ፍሬቻ ሳበራ ወደ ዚምባብዌ ለመቀንጠስ የአውሮፕላን ሞተሩን እያሞቀ የመጨረሻ ዱሩን ለመሞከር የፓርላማና የሃይማኖት ተቋማትን ስብሰባ ጠራ። መንጌ የፓርላማ ጓዶቹ ላይ መጠነ ሰፊ ወቀሳ ካደረገ በኋላ ለ17 ዓመታት ትዝ ያለው እምነት የጦር ሜዳው ሎጂስቲክ እንደቀቀበሮ ሲመናመን ፖለቲካ ያለ ህዝብና አማኝ ጀብደኝነት መሆኑን ተረዳ። ለክፉ ጊዜ ያስቀመጠው ክርስትናው ትዝ አለው። ምንስ ቢሆን ያለ ማርያም ልጅ አይደል? ወደ ኦርቶዶክስ ክርስትና እምነት ተወካይ አባት የተመለከተ ድምጹን ከፍ አድርጎ ጓዶች እንደምታውቁት ክርስቲያን ተስፋ አይቆርጥም። ስለሆነም አንድ ጥይትና አንድ ሰው ሲቀረን ድረስ እንዋደቃለን በማለት ንግግሩን አጠናቀቀ። ፓርላማው በጭብጨባ ተናጠ። መንጌ አይኑን ከክርስትናው እምነት አባት ላይ አንስቶ ዞር ሲል ከእስልምና እምነት ተወክለው ከመጡት አባት ጋር አይን ላይ ተጋጨ። ፊታቸውን ሲያየው ተኮሳትሯል። የሺው ፊት የተኮሳተረው የእምነት ተቋማቸው ስላልተጠራ ይሆናል ብሎ በማሰብ ጉሮሮን ዳግም እየተራረገ ጠረጴዛውን በእጁ መምታት ጀመረ። ፓርላማው ረጭ ብሎ መንጌ ሊናገር ያሰበው ምንድነው በማለት አፉን ከፍቶ ይከታተል ጀመር። ጓዶች ይቅርታ ይሄን አረፍተ ነገር እንደገና ደግመዋለሁ። ክርስቲያን ተስፋ አይቆርጥም ካለ በኋላ ወደ ሙስሊም ተወካይ በመመልከት ሙስሊምም ጭምር ብሎ ትክ ብሎ አያቸው። ምንስ ቢሆን ያራዳ ልጅ አይደል? የሸገር ልጅ ይመቸው።